ሰላም ቤተሰብ እንዴት ናችሁ? የዲዋይ ፋሽን ዲዛይን ቤተሰቦች፣ ዛሬ ደግሞ የምናየው የኦቨርሎክ ማሽን ዘይት እንዴት እንቀይራለን የሚለውን ነው የምናየው። ኦቨርሎክ ማሽን እንደምናያት የተለያየ እንትን ቢኖራትም ግን የዘይት መቀየሪያዋ ትንሽ ሴኩር የሆነች ናት። እችን ገልበጥ እናድርግና ይሄ እዚህ ጋር ያለው እዚህ ጋር እንደዚህ እንዳለ ሆኖ ማሽናችን እናነሳና የቷን የምንፈታ እዚች ጋር ያለችን እንፈታለን። ፍታ እዚሽ ጋር ማቆሪያችን እናስቀምጣለን እንደምታዩት። ከዛ እችን ስንፈታት የማሽናችን ዘይት ሙሉ በሙሉ ይወጣል ማለት ነው። እንደምታዩት በጣም ቀይሯል። እዛው ውስጥ ብዙ ነገሮችን እንትን ብሏል፣ ወፍሯል። ላይክ ይሄ መውጣት መቻል አለበት ብዙ ጊዜ በጣም ወፍሯል። እንደምታዩት ያያችሁት ነው ቤተሰብ፣ ያው እንዴት እንደወፈረ ወፍሯል። በዚህ መልኩ የኦቨርሎክ ዘይታችንን እንቀይራለን ማለት ነው። ቴንክ ዩ ሶ ማች፣ እናመሰግናለን።